በኢትዮጵያ ሰማይ ላይ ከበሩት መንፈሳዊ ኮከቦች መካከል በጸሎቱ እሳትን ዝናብ ያደረገ በቅድስናና በትሕትና ሕይወቱ አርአያ የሆነው ታላቁ ጻድቅ አቡነ ጻንሟ አንዱ ነው። ሐምሌ 5 ቀን ቅድስት ቤተክርስቲያናችን የዚህን አባት ዓመታዊ የዕረፍት መታሰቢያ በታላቅ ድምቀት ታከብራለች። ዛሬ የምንመለከተው ታሪክ እርሱ በደብረ ሊባኖስ ምድር የተከለው የእምነት ችግኝ እንዴት እንደፈነጠቀና የበርካታ መነኮሳትን መንፈሳዊ ሕይወት እንደመራ የሚተርክ ጥልቅ ታሪክ ነው። አቡነ ጻንሟ የተወለዱት በእግዚአብሔር ቃልና በጸሎት በታነጸ ቤተሰብ ውስጥ ነው። ከልጅነታቸው ጀምሮ ዓለማዊውን ነገር ንቀው ፍቅረ እግዚአብሔርን በልባቸው አሳደሩ። በዕድሜም በደረሱ ጊዜ ዓለምን በመተው ወደ ገዳማዊ ሕይወት ገቡ። ለብዙ ዘመናት በጾም በስግደትና በከባድ ተጋድሎ ስጋቸውን አስገዙ። በወቅቱ በነበረው መንፈሳዊ ትጋታቸውና በረድኤተ እግዚአብሔር ተመርተው በኢትዮጵያ ታሪክ ውስጥ ትልቅ ቦታ ወደሚይዘው ወደ ታላቁ የደብረ ሊባኖስ ገዳም አቅጣጫ አቀኑ። እዚያም በመንፈስ ቅዱስ እየተመሩ ገዳሙን አቋቋሙ። ስማቸውን በመላው ሀገራችን ተጠራ። አቡነ ጻንሟ እጅግ የትሕትና ሰው ነበሩ። ሕፃን የሚለው ስማቸውም ከትሕትናቸው የተነሳ የተሰጣቸው ነው። በጸሎታቸው ኃይል እግዚአብሔር ብዙ ታምራትን አድርጓል። ድውያንን ፈውሰዋል፣ አጋንንትን አባረዋል፣ ለተቸገሩትን ፈጥነው ደርሰዋል። በደብረ ሊባኖስ ጥላ ስር ሆኖ ብዙ ደቀ መዛሙርትን አፍርተዋል። እነርሱም በኋላ ላይ የቤተክርስቲያንን ኑሮና ትምህርት በሰፊው አስፋፍተዋል። በስተርጅና ዕድሜያቸውን መልካሙን ገድል ፈጽሞ በሰላምና በታላቅ ክብር ሐምሌ 5 ቀን ዕረፍታቸው ይታሰባል። ነገር ግን መታሰቢያቸውና የጸሎታቸው በረከት እስከ ዛሬ ድረስ በልጆቻቸው ላይ ሕያው ሆኖ ይኖራል። የአቡነ ጻንሟ ሕይወት ትሕትና የከፍታ መሠረት መሆኑን ያስተምረናል። በገዳማዊ ሕይወት ውስጥ ሆነው ለሀገርና ለቤተ ክርስቲያን ያበረከቱት አስተዋጽኦ ዘላቂ አሻራ ጥሎ አልፏል። ዛሬም የእርሳቸውን ርኅራኄና ጸሎት በማሰብ በረከታቸው እንዲረዳን መማፀን ይገባናል። የጻድቁ የአቡነ ጻንሟ በረከትና አማላጅነት ከሁላችን ጋር ይሁን።